አሰላሙ አለይኩም ወራህመቱላህ። ለቻናሉ አዲስ ለሆናችሁ በሙሉ ሰብስክራይብ በማድረግ የቻናሉን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዕለታት አንድ ቀን ረሱል ዓለይሂ ሰላቱ ወሰላም ከሰሓቦች ጋር በድብቅ ሲሰግዱ የእሳቸው አጎት የሆነው አቡ ጣሊብ ብቅ አለባቸው። ሰላታቸውን እስኪያጠናቅቁ ከጠበቀ በኋላ ምን አይነት አዲስ ሃይማኖት ነው በማለት ረሱልን ዓለይሂ ሰላቱ ወሰላም ጠየቃቸው። ረሱልም ሰለላሁ ዐለይሂ ወሰለም በመለሳለስ ካስረዱት በኋላ ወደ ኢስላም ጥሪ አደረጉለት። ይሁን እንጂ የአባቶችን ሃይማኖት አልለቅም በሚል የወደቀ ምክንያት ጥሪውን መቀበል እምቢ ብሎ ልጁን ዓሊይን ግን ከረሱል ዓለይሂ ሰላቱ ወሰላም እንዳይለይ መከረው። የሰሓቦችም ቁጥር ቀን በቀን እየጨመረ በየጊዜውና በየአጋጣሚው የሚወርደው የቁርአን አንቀጽ በሶስት ወር ውስጥ ልባቸውን በኢማን አጠነከረው። ከዚያም አላህ ሱብሓነሁ ወተዓላ ረሱልን ሰለላሁ ዐለይሂ ወሰለም የቅርብ ዘመዶቻቸውን ዳዕዋ እንዲያደርጉላቸው አዘዛቸው። ረሱል ሰለላሁ ዐለይሂ ወሰለም ዋዛ አይደሉምና ገራሚ ስልት ነበር የተጠቀሙት። አንድ ተራራ ላይ በመውጣት የመካን ህዝብ ተጣሩ። ከዚያም ሁሉም ተሰበሰበ። ረሱል ዓለይሂ ሰላቱ ወሰላም ወገኖቼ እኔ እናንተ ዘንድ ታማኝ አይደለሁምን አሉ። ሁሉም ነህ ብሎ መሰከረላቸው። ከዚያም ረሱልም ወራሪዎች ሊወሯችሁ እየመጡ ነው ብላችሁ አታምኑኝምን አሏቸው። ሁሉም እናምናለን በማለት መለሱላቸው። ያን ጊዜ ረሱል ዓለይሂ ሰላቱ ወሰላም የበኒ ከዓብ ጎሳዎች ሆይ ራሳችሁን ከእሳት አድኑ፣ የዓብዱ ሸምስ ጎሳዎች ሆይ ራሳችሁን ከእሳት አድኑ፣ የበኒ ዓብድ መናፍ ጎሳዎች ሆይ ራሳችሁን ከእሳት አድኑ፣ የሐሽምና የዓብዱል ሙጠሊብ ጎሳዎች ሆይ ራሳችሁን ከእሳት አድኑ። አንቺ ልጄ ፋጢማ ሆይ ነፍስሽን ከእሳት አድኚ። እኔ ለማናችሁም አላህ ዘንድ ልጠቅማችሁ አልችልም፣ ዝምድናውን እንኳን እዚህ ብቻ ነው የምቀጥለው በማለት ተጣሩ። ይህ ንግግር በቁረይሽ ወራዳዎች ላይ እንደ መብረቅ ነበረ ያስበረገጋቸው። የረሱልንም ጥሪ ምላሹን ፌዝና ማላገጥ አደረጉባቸው። ይሁን እንጂ ረሱል ዓለይሂ ሰላቱ ወሰላም ጥሪያቸውንና ጣዖት ማውገዛቸውን አላቆሙም ነበር። ይህ ያሳሰባቸው የቁረይሽ ባላባቶች የረሱል ዓለይሂ ሰላቱ ወሰላም አጎት ወደ ሆነው አቡ ጣሊብ ዘንድ በመሄድ አባ ጣሊብ ሆይ ይህ የወንድምህ ልጅ አማልክቶቻችንን እየሰደበ ነው፣ ሃይማኖታችንን እያንቋሸሸ ነው፣ ህልማችንን እያመከነ ነው፣ ቀደምት አባቶቻችንን ጥመት ላይ ነበሩ እያለ ነው። ስለዚህ አስቁምልን፣ አይ የምትል ከሆነ ለኛ ተውልን አሉ። አቡ ጣሊብም አረጋግተዋቸው መለሳቸው። ረሱል ዓለይሂ ሰላቱ ወሰላም ግን ዳዕዋቸውን አጧጡፈው ተያይዘውታል። ቁረይሾቹ ይሄ ጉዳይ ምንም አላማራቸውም ነበርና ዳግም አቡ ጣሊብ ዘንድ በመሄድ አባ ጣሊብ ሆይ የወንድምህን ልጅ አስቁምልን ብንልህ ዝም አልከን። እኛ አባቶቻችን ጥመት ላይ ነበሩ ሲባልና አማልክቶቻችንን ሲሰደቡ ማየት አልቻለም። አባ ጣሊብ ሆይ አንተ እኛ ዘንድ የተከበርክና በዕድሜም የገፋህ ነህ፣ አክብረናሃል። አሁን ግን ወይ ሙሐመድን አስቁምልን ወይ ደም እንፋሰስና ወይ እናንተ ወይ እኛ እናልካታለን አሉ። ይህን ጊዜ አቡ ጣሊብ ረሱልን ዓለይሂ ሰላቱ ወሰላም አስጠራቸውና የወንድሜ ልጅ ሆይ ቁረይሾች መጥተው እንዲህ ብለው ዝተው ሄደዋል። ልጄ ተዋቸው እንጂ በደከመ ዕድሜ የማልቋቋመውን አታሸክመኝ፣ አማልክቶቻቸውንም አትንካባቸው፣ የሚጠሉትንም ላኢላሃ ኢላላህ ንግግር አትናገር በማለት መከራቸው። ረሱልም ዓለይሂ ሰላቱ ወሰላም ወላሂ ነው ምልህ አጎቴ፣ ፀሐይን በአንድ እጄ ጨረቃን በአንድ እጄ ቢያስጨብጡኝ ይህን ጉዳይ አልተውም። ወይ አላህ ጉዳዩን ያስፋፋልኛል ወይ እነሱ እኔን ይገድሉኛል አሉት። አቡ ጣሊብም እንደፈለግሁን
የፈለከውንም ስራ፣ ወላሂ እኔ አንተን ለማንም አሳልፌ አልሰጠህም አላቸው። ቁረይሾች ምንም እንኳን ሙሐመድን ለማታለል ብዙ ብልጭልጮችን ቢጠቀሙ እሳቸው ግን ከቆብ አልቆጠሩትም። ረሱል ዓለይሂ ሰላቱ ወሰላም አጋጣሚዎቹን እየተጠቀሙ ተከታዮቻቸውን ማበራከትን ተያያዙት። አሁን የሐጅ ስነ ስርዓት ተቃርቧል። የሐጅ ወር ሲገባ አረብ የተባለ ሁሉ ከነመሪዎቻቸው መካ በመምጣት ያሳልፋሉ። ቁረይሾች ግን እጅጉን ሰግቷል። ምናልባት ለሐጅ ስነ ስርዓት የሚመጣው የአረብ ነገድ የሙሐመድን ጥሪ ሰምተው እንዳይቀበሉትም እጅጉን ስጋት አድሮባቸዋል። ከዚያም ለሐጅ የሚመጡ አረብ ነገዶች የሙሐመድን ጥሪ እንዳይሰሙ ምን ማድረግ አለብን በማለት በዕድሜ ከሚበልጣቸው ከወሊድ ኢብኑ አልሙጊራ ዘንድ ተሰባሰቡ። ግማሹ ሙሐመድ ጠንቋይ ስለሆነ ወሬውን እንዳትሰሙ ብለን ስሙን እናጥፋ ሲሉ ጊዜ ወሊድ እረሱ እንደ ጠንቋይ እኮ አይደለም፣ ጠንቋይ ሲያዜምም ሲያጉረመርምም ተመልክትን የለ እንዴ በማለት ሌላ ሐሳብ እንዲያመጡ ጠየቀ። እነሱም በቃ ሙሐመድ እብድ ነው እንዳትሰሙት እንበል ተባባሉ። ወሊድም አረ ይሄም አያስኬድም፣ እብድ ምን አይነት እንደሆነ አይተን የለ እንዴ አላቸው። እነሱም በቃ ሙሐመድ ገጣሚ ነው እንዳትሰሙት እንበል ተባባሉ። ወሊድም ስለ ግጥምና ስለ ገጣሚ የማያውቅ አለ እንዴ? ሙሐመድ የሚናገረው እኮ ግጥም አይደለም አላቸው። እነሱም እሺ ድግምተኛ ነው እንበል አሉት። ወሊድም ስለ ድግምትስ ማን የማያውቅ አለና ነው ድግምተኛ የምትሉት አላቸው። እነሱም እሺ ምን ብለን ነው በአረብ ነገዶች ዘንድ ስሙን የምናጠፋው ብለው ሲጠይቁት ወሊድም ይህን የጠቀሳችሁትን ሁሉ ብታወሩ ማንም ሊያምንላችሁ አይችልም፣ ትንሽ ያምኑላችኋል ብዬ የምገምተው እኛን እንደ ከፋፈልን ሁላ ባል ከሚስት ወላጅን ከልጅ የሚከፋፍል ደጋሚ ነው እንላለን ብሎ ሲነግራቸው በሱ ተስማሙ።